በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአብ አበው በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ቆያችሁ? በትናንትና ትምህርታችን ስለ ውቱ የሚያስከትሉ ነገሮች ተማምረናል ማለት ነው። ዛሬ ነው፣ ነገ ነው፣ አባቴ ነው፣ ወንድሜ ነው፣ እህቴ ነው የሚለውን ተማምረናል በትናንትና። በዛሬ ትምህርታችን ደግሞ ለማዳ የቤት እንስሳትን እንማማራለን ማለት ነው እና ያው ከማክሰኞ ውዳሴ ማርያም አራተኛው ላይ የሚገኘው አራተኛው ላይ የሚገኘውን ከዛ ጀምረን እንማማራለን ማለት ነው። አብራችሁን ቆዩ። እንግዲህ ከቤት እንስሳት የምንጀምረው ላህም ማለት ላም ማለት ነው። አልህምት ማለት ደግሞ ላሞች ማለት ነው። ብራይ ማለት በሬ ማለት ነው። ሶር ማለትም በሬ ማለት ነው። አሷር ማለት ደግሞ በሬዎች ማለት ነው። ጣይዋ ማለት ጥጃ ማለት ነው። ሐርጌ ማለት ጊደር ማለት ነው። ሐራጊት ማለት ደግሞ ጊደሮች ማለት ነው። ቴፈን ማለት ወይፈን ማለት ነው። ፈረስ ማለት ያው ፈረስ ማለት ነው። አፍራስ ማለት ደግሞ ፈረሶች ማለት ነው። በቅል ማለት በቅሎ ማለት ነው። አብቅልት ማለት ደግሞ በቅሎች ማለት ነው። ከልብ ማለት ውሻ ማለት ነው። ከለባት ማለት ደግሞ ውሾች ማለት ነው። ከለባት ሄሴመት ማለት ድመት ማለት ነው። ዶርሆ ማለት ዶሮ ማለት ነው። ሀዲግ ማለት አህያ ማለት ነው። በዛሬ ትምህርታችን ይህንን ከተመማርን ይበቃናል ማለት ነው። ከዚህ ቀጥል ደግሞ የሚሆነው ከማክሰኞ ውዳሴ ማርያም አራተኛ ላይ የሚገኘውን ከዛ ጀምረን እንማማራለን ማለት ነው። አንቲ ውቱ ገራይት ዘይተዘራ ውስቴታዘ ወፃ ምኔኪ ፍሬ ሕይወት አንቲ ውቱ መዝገብ ዘተሳየጠ ዮሴፍ ወረከበ በውስቴታ ባህርየ እንቆ ክቡረ ዘውቱ መድኃኒነ ኢየሱስ ክርስቶስ ተጸውረ በከርስኪ ወለድኪዮ ውስተ ዓለም ሳሊ ለነ ቅድስት ተፈስሒ ኦ ወላዲተ እግዚእ ሐሴቶሙ ለመላእክት ተፈስሒ ኦ ንጽሕት ዜናሆሙ ለነቢያት ተፈስሒ እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ ተፈስሒ እስመ ተወከፍኪ ቃሎ ለመልአክ ፍስሐ ኩሉ ዓለም ተፈስሒ ኦ ወላዲተ ፈጣሪ ኩሉ ዓለም ሳሊ ለነ ቅድስት። ይህንን ከተመማርን ይበቃናል ማለት ነው። ደብተር እስክሪብቶ መያዛችሁን እንዳትረሱ፣ ያው እንዳይጠፋችሁ ማለት ነው። ዛሬ የያዛችሁት ቢመስልም ነገ ስለሚጠፋችሁ ደብተርና እስክሪብቶ ከያዛችሁ ግን በዛ አስምራችሁ ሲጠፋችሁ ከዛ ማየት ነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኮሜንት አስተያየት ጻፉልኝ። እስካሁን የጻፈ ሰው የለም። እንደው እኔ አልከታተል ብላችሁ ይሆን እኔ ሳስተምር አልመስጣችሁ ብሎ ይሆን አላውቅም። የማስተካክልበትን መንገድ በዚህ መንገድ አስተምር ምናምን ብትሉኝ ያው ደስ ይለኛል። በዳግሚያ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም አዳር።